ስለ ቤቲን ስትወጣና ስትገባ ትከታተላለች ስትወጣና ስትገባ ትከታተላለች ማለት በቃ በአችን ሰዓት በተጠቀም ሰዓት እሷ ወደ ኋላም ትቀራለች እንደገና ደግሞ ወንድም ታገኛለች ዛሬ ሻይ ቡና ስንል ነበር ከዛ ስንመጣ ይሆነው እንዳገኘች እሺ እሱ ጋር ሰላም ተባባለች እኔ ደግሞ እየጠበቅኳት ነበር እሺ በስልክ እያወራ ነበር ዳጋጣሚ ዘወርስ ከልጁ ጋር እየተሳሳመች ነበር አሳያለሁ ቪዲዮ አለ ፎቶ አለ ስለዚህ ደግሞ ቪዲዮና ፎቶ አንቺ ቪዲዮና ፎቶ እየቀረሽ ነበር አዎ ለምን አታምነኝም ስነ አሁንም እኮ ለምን እሺ ቪዲዮ አለሽ ፎቶ አለሽ አምጪ አሳይኝ ሰላም እንዴት ናችሁ ውድ የወራቲው ቤተሰቦቻችን እኛ በጣም ደህና ነን እግዚአብሔር ይመስገን ሳምንታችሁ እንዴት ነበረ የኛ ሳምንት ደግሞ በጣም ደስ በሚል ነው ያሳልፈን አይደለ በጣም እግዚአብሔር የተመሰገነ ይሁን እና ዛሬ እንግዲህ እኔና ቃልዬ ተጣምረናል ጥምረታችን ይቀጥላል እንዳይለየንም ጥምረታችን እንዳይለያችሁ በሉን ያው ዛሬ እንኳን ትንሽ ቁመት እንትን ለማለት ተንጠልም በነገራችን ላይ አጥረሽ እኮ አይደለም አንቺ በቃ ማደግ ስለማ አልገባኝም እኔ ረዝሜ ሳይሆን አንቺ አታድጊም በቃ አጥረሽ ነው እንጂ የቁመት ልዩነት አይደለም ስታክ ስላደረኩ ነው አንቺም ረዝመሽ እኔም ግን ያው ገና ነኝ በነገራችን ላይ እኔ ገና አንድ ፍሬ ልጅ ነኝ እድገቴ ገና ይጨምራል እኔ ግን እድሜ ስለሄደ በቃ ቆማል ማለት ነው አሁን ቃልዬ እኔና አንቺ አሁን ያሰብነውን ሐሳብ ልንሰራ ነው ወይስ እዚሁ ልንጣላ አስበሽ ነው በጣም እንግዲህ የወራቲው ቤተሰቦቻችን እኔና ቃልዬ እዚሁ ጸብ ሳንፈጥር ማለት ነው ወደ ዋናው ሐሳባችን እንግባ መሰለኝ ዛሬ አቤላን ፕራንክ ልናደርገው አስበናል እኔና ቃልዬ ተነጋግረን የፕራንኩ ሐሳብ ምንድነው ቃልዬ ነው የምትነግራችሁ የፕራንኩ ሐሳብ እንግዲህ ያው እኔ ቤቲን ከሌላ ወንድ ጋር ስትሳሳም አየሁ ብዬ ላቤለው አቃጠራለሁ ስትሳሳም ነው እንዴ ይሻላል አይመጣውም ግን ተነስቶ እንዳይለጥፈኝ ምክንያቱም ካመነሽ ታይልሽ እና ላቤለው አቃጠራለሁ አቤሎ ልክ ነሽ ነው ወይስ እሷን አይ አታረግም ብሎ ያው የሚለው እንግዲህ አብረን የምናየው ይሆናል ውድ ተመልካቾቻችን እንግዲህ ቃልዬ በተቻላት አቅም ለማሳመን ትሞክራለች አቤላ ደግሞ እኔን ያምነኛል ወይስ ቃልዬን አምኖ ይሳደባል ይቧከሳል ሚለውን አብረን የምናየው ይሆናል እኔ ግን በራሴ ማለት ነው በኮንፊደንስ ምነግራችሁ አቤላ እንጃ እንግዲህ አንቺ በጣም ብዙ ነገር ማድረግ አለብሽ ቃልዬ ምሬን ነው ለማሳመን ብዙ ነገር ካልጣልሽ አቤሎ በጣም እንትን ስለሆነ ይመስለኛል አይ ያምናል አይ እንግዲህ እስኪ ውድ የወራ ቤተሰቦቻችን አብራችሁ ይህንን ቪዲዮ እዩ ከዚህ ሰዓት ጀምሮ ላይኳን ተጫኑ ከዛ ደግሞ ቪዲዮውን ስጨርሱ ደግሞ ሰብስክራይብ አድርጉ ሼር አድርጉ ኮሜንት አድርጉ አበረታቱን ወደ ተመልካቾቻችን እኛ በጣም ነው የምንወዳችሁ ይሄን ቪዲዮ እስከመጨረሻው እዩት ያቤላ ፈተና ነው ፈተናውን እዩት ወደ ተመልካቾቻችን እንጫወትበታለን አሁን እኔ እወጣለሁ ቃልዬ አብረን እንደወጣን ያቃሉ ይሳን ነግራችሁ ወደ ተመልካቾቻችን ከቃልዬ ጋር ሻይ ቡና ልንል ነው ተባብለን እሱን አስፈቅጄ እሷን ባላን አስፈቅዳ ወጣናል እንደወጣን ነው እንትን የሚለው እኛ ግን እዚህ ጋር ሴራችንን ያሴርን ነው እና ወደ ተመልካቾቻችን እስከመጨረሻው ይሄንን ቪዲዮ እዩ እንወዳችኋለን በጣም ነው የምንወዳችሁ አበረታቱን ወደ ቪዲዮ ያው እንግዲህ ተመልካቾቻችን አቤሎ እየመጣ ነው ደውዬለታለሁ እስኪ እንግዲህ ሚስቱን ያምናታል ወይስ ያምናታል ወይስ እኔን ነው የሚያምነው አብረን ቃሊ ወይ አቤሎ እንዴት ነው ቤት ያመጣሽ እንዴ ቤት ያልመጣች ምን ነው እንዴት ነው ደውለሽ ተራሽኝ እሷ ስለምቀረች አይ እኔ በሰላም ነውና የሆነ ፈልጌ ነበር ለምን ተለሻት መጣሽ ነው ምን ሆነ ነው ሰላም ነች ቤቲ ሰላም ነች የሆነ ነገር አወራለሁ ብዬ ለምን የመጣሁት ምን መሰለህ ይከብዳል እንዴ ነው ብሎ ለመናገር አቤላ በጣም ከባድ ነው
ግን እየከበደኝም ደግሞ እኔ መናገር ስላለብኝ ተፈጥሮ ነው። ከሳሚ ጋር ሰላም አይደላችሁ ምን? ከሳሚ ጋር ፒስ ነው፣ ሰላም ነው። እና ስላንተና ስለ ባለቤትህ ባለቤት ስለ አሁን ቤቲን ስትወጣና ስትገባ ብትከታተላት ስትወጣና ስትገባ ብትከታተላት ማለት አሁን አንተም ስራ ስለሆንክ በቃ እሷ ስትወጣም ስትገባም ያው አታያትምና እሺ ከዚህ በኋላ ብትከታተላት ብታያት ጥሩ ነው። ለምንድን ነው ማከታተላት ማያት? ስለኔ ብዙ ነገር ስላየውባት ነው። ምን አየሽባት? አሁን መገመት አያቅተኝም። ተከታተላት እኔ ያያየው ነገር እኮ ምን አየሽባት? አንቺ ያየሽባት ምንድነው? እኔ ያላየሁት አንቺ ያየሽው ነገር ምንድነው? አንተማ አታይማው ስራ ነው። እሺ ምን አይተሽ ነው? አልገባኝም። አብዛኛው ጊዜ እኔና እሷ እንወጣለንና ስንወጣ ደግሞ ሻይ ቡና ለማለት እሺ እንጣልና በቃ በችን ሰዓት በተጠቀም ሰዓት እሷ ወደ ኋላ ምትቀራለች። እንደገና ደግሞ ወንድም ታገኛለች። እሺ ስለዚህ እኔ ደግሞ ደጋግሜ ነግሬያት ወንድም ታገኛለች ማለት ጓደኛ የለም ዘመድ የለም አለ። ጓደኞቻችንም የወንዶችንም አብረን ነው የምናገኛቸው። ዘመዶቿንም እዚህ ያሉትን እንግዲህ እኛ እናቃቸዋለን። የተለየ እንግዲህ እሷ ረጅም ሰው ማግኘት እኮ ኖርማል ነው። አንቺ ሰው ብታገኝ አሁን ችግር አለ ማለት ነው። ማግኘትና እኔ የማየው ደግሞ አንድ አይደለም። ምንድነው ያየሽው? እኔ እኮ ምን አይተሽ ነው የተለየ ነገር? አሁን እንግዲህ ዛሬ ሻይ ቡና ስንል ነበር። ከዛ ስንመጣ የሆነው እንዳገኘች እሺ ከሱ ጋር ሰላም ተባባለች። እኔ ደግሞ እየጠበቅኳት ነበር። እሺ በስልክ እያወራ ነበር። ዳጋጣሚ ዘወርስ ከልጁ ጋር እየተሳሳመች ነበር። ምን አሁን እንግዲህ ጥቀምም አይጥቀምም እኔ በጣም ተብዬ እርግጠኛ ነሽ? ቃል የምታወሪው ነገር ታውቂዋለሽ? እርግጠኛ ነሽ? በጣም ምክንያቱም እኔ እሷን አውቃታለሁ። በጣም እርግጠኛ ነኝ። እንደዚህ አይነት ነገር ልታደርግ አትችልም። ማለት አንቺ ከሰውየው ጋር እንዴ ሰላም ብዬኮ ዘወር ስልኮ እንዴ ቃልዬ አሁን እያለች ያለችው ነገር ይኸውልሽ ላንቺ ሰላም አይደላችሁ እኮ ልንገርሽ። አሁን እያለች ያለችው ቤቲ ከወንድ ጋር እንትን ብላለች ተከታተላት ምናምን እያለችኝ ነው ያለችው። ምንድነው ከወንድ ጋር ገብቶሻል አይደለ? ምንድነው ከወንድ ጋር አልገባኝም። ምን ከወንድ ጋርማ አሁን ራሱ የት ነበር? ሄድን ሻይ ቡና አልን ተጠቀምን። ከዛ ልክ ስንመጣ ከወንድ ጋር ነበርሽ። ከዛ ጋር ደግሞ እየተሳሳምሽ ነበር። እንዴት እንደዚህ ልታደርግ አትችልም ቃልዬ? ተሳስተሻል። እንግዲህ እኔ የሚጠቅምህን ብዬ ነው የነገርኩህ። አቤት እንደዚህ አይነት ነገር የሚጠቅመኝ አይደለም። አንደኛ ሁለተኛ እኮ ይኸውልሽ መጀመሪያ ያየሽውን አንቺ እርግጠኛ ሁኚ። ልታረጋችልም አሳያለሁ። ቪዲዮ አለ፣ ፎቶ አለ። ስለዚህ ደግሞ ቪዲዮና ፎቶ አንቺ ቪዲዮና ፎቶ እየቀረሽ ነበር። አዎ ለምን አታምነኝም? ስነ አሁንም እኮ ለምን እሺ ቪዲዮ አለሽ ፎቶ አለሽ? አምጪ አሳይኝ። እኔ አሁን አንተንም ማሳይ ከቤተሰቦቹ ጋር ነው። እሷንማ ከቤተሰቦቹ ጋር ከማዘር ጋር አልያለች። እንደገና ደግሞ ሌላም ሰው አረ ቆይ ቃል ለምንድን ነው አንድ ጊዜ አንደኛ ይሄ የሷ ጉዳይ ነው። የኔና የሷ ጉዳይ ነው። ሌላ ሰዎች ሊያዩትም አይገባም። ከሆነም ሊሆን አይችልም። ካላ አሳይኝ። በደንብ 100% ነው። እኔና እሱ ለመለያየት አይደለም ያለውን ነገር ነው ያለውን ነገር ቤተሰብ ይምጣ። ለኔ ማሰብ ነው የሚባለው። ለኔና ለሷ ማሰብ ነው የሚባለው። ይሄ አይደለም። እሷ ሁለት ልጆች አሏት፣ ባለ ትዳር ናት አይደል እንዴ? ምንድነው ሌላ ቦታ የሚያስፈልግ? አረ አንዴ ላናግራችሁ ጻጋብ ይደበድብኝ ነው። አረ አልደበድብሽ እንዴ? ስለዚህ ነገር በሰንቱ ሸታወራለሽ በማለቱ ገባሽ እንጂ እያወራን ነው እኮ ፈልጋይ ቀርታኝ ለምን ተነቀብኝ? ለምን ተነቀብኝ? ለምን ተነቀብኝ? ለምን ተነቀብኝ? ቃልዬ ይኸውልሽ አሁን መታወቅ ነገር ከተረጋጋሽ ገብቶሻል አይደል? ለሰው በማሰብም ቢሆን መታወሪውን ነገር ተረጋጋሽ ያስፈልጋል። ለምን ጥንቃቄ ተጠንቅቄ ነው የነገርኩኝ። ደግሞ በእላፊ ሲሆንብኝ ነው የነገርኩኝ። ብዙ ጊዜ ይቻታል። እላፊ ከሆነብሽ ለምንድን ነው እሷን ማትመክሪ? ነግሬያታለሁ። ከሆነ እንደዚህ ነው ካልሽ አንቺ ቤቲ እንዲህ ለምን ታረጋለሽ? ነግሬያታለሁ። እኔና አንቺ በዚህ ጉዳይ አውርተን እናውቃለን። አታረግም። እኔ እርግጠኛ ነኝ። እሺ ማናት? እኔ ግን ያመንኩትን ያየሁትን ነው የምነግርህ። ገብቶሻል? ካየሽም ለኔ መጥተሽ መንገርሽ ራሱ ልካራ አናመንካት። እኔ ግን ቪዲዮ አለ፣ ፎቶ አለ።
እኮ ካለሽ አሳያ እኮ ማስረጃ ካለሽ ማሳየት ቢኖርሽማ ኖሮ ታሳይ ነበር እኮ ለምን አትጠይቃትም እኔ ትከራከረኛለህ እንዴ ፊት ለፊት ምን ቢሆን መጠይቃት ያየሁትን ለምን አርገሽ ነበር ማን ነው እንዴት ነው ብላ አትጠይቃትም ይሄ ከወንድ ጋር ነበር ኳለች እኮ አይደል የሚገርምህ እኮ ለምን ከኔ ኋላ ቆየች አቤላ ታውቀዋለህ ፋሚሊ ነው እዚህ ኮንዶሚኒየም ፋሚሊ እንዳሉና ታውቃለህ እና አግኝቼው እሱን ሰላም በቅጽበት ነው ዞር ስለመጣች እና አይደለም እሱ አይደለም በጣም እርግጠኛ ነኝ ስቀጥል ደግሞ ኳላልሽውም ለምን እንደዋለሁ ያውቃለሁ ሰውዬው ሰላም ቆመሽ እንደ ዙሬ እኮ ስሳሳማ ይቻላል እኮ የምትለው እኔ ጭራሽ ለምንድን ነው የምትሳሳማው አቤላ እኔ ምን አውቃለሁ እሱን ጭራሽ ተጠይቀው አብራችሁ የነበራችሁት እኮ እናንተ ናችሁ እኔ እኮ እሷን ተጠይቀው እሷም አላማውን አላወኩም ጭራሽ እኮ ደግሞ ቪዲዮ ለቤተሰብ ነው ማሳይ ነው የምትለው አላማ ትላለች እንደ አላማሽ ለምን ለቤተሰብ አንደኛ ይሄ ጉዳይ አሳየዋለሁ ለምን እኔ ብዙ ጃሞ የተለያዩ እንዲኖ ቪዲዮ እኮ የተለያየ አንድ መሰለሽ እንዴ ማሳየው እኮ የተለያየ ወንድ ስለሆነ አረጋናትሽ ሞተን በእናትሽ ቃል ረጋቤ ለኔ ረጋቤ እንዴ ያየሁትን አንተ ማናት እኔ ግን እውነታው ነው ማለት ያምነኛል ይኸውልሽ ረጋቤ እኔን ተጠቀምኩ ብለሽ አሁን ይኸውልሽ አሁን ወደ ግጭት እየሄድን ነው እኔን የምትጠቅሚኝ በዚህ መንገድ ነው እንዴ መንገድ ካለብሽ ይኸውልሽ ነገርኩሽ ችግርም ካለ ጓደኛሽ ማነች እሷ ነች አይደለ ለሷ እሷን ማስተካከል እንዴ ቤተሰብ ነው ተከናቀለኝ ነው እንጂ መሳሰብ ሲሆን እኮ እኔና አንቺ አሁን ቃልዬ በእንደዚህ አይነት ጉዳይ አውርተን እናውቃለን በደንብ እኔና አንቺ በደንብ ሲቀጥል ቼክም አታረጋኝ እኮ ሳወራት ሁሉ እኮ ያን ነገር እንዳነሳባት ፈቃደኛ አትሆን ልክ አይደለም ቃልዬ ቪዲዮን አሳይካ አለ ካልሽ ትክክለኛ ኮች አለኝ 100% አንተ ማመን ነው እንጂ ደግሞ እስኪ እሷን ጠይቃት እኔን እንትን ከምትለኝ ቪዲዮ ካሜራ ከምትለኝ እሷን ለምን አትጠይቃትም መቼ አሁን መች ጠይቃት የት ጋር ነበርሽ ከማን ጋር ነበርሽ እስኪ ጠይቃት ዘወር ብላ እንዴ ከማን ጋር እውነት ነው እንዴ ነገር ቤቲ ብላ እስኪ ጠይቃት እንዴት ብለሽ ቃልዬ እኔ አቃታለሁኝ እሷን በቃ አይደለ አወቃት አቃታለሁ ምን ያክልም ታውቃት አሁን ቃል እሺ ጠይቃት ቪዲዮ አለኝ ካልሽ እኮ አንቺ ቪዲዮ ማሳየት ነው አለኝ ገብቶሽ 100% አለኝ አይደለም አንቺ ካላማሽ ቪዲዮ ማሳየት ካለብሽ ለሱ ነው ማሳየት ያለብሽ ካለን የለሽም አሳየዋለሁ በእርግጠኛ ምን የለሽም እንዴ ፈነክትሽ ብዬ ነው ኧረ እባክሽ አይፈነክተኝም ችግር የለውም እኔ እዚህ ባህል መገላገልም አልችልም በቃ አሁን ይልሽ በቃ ጠቅመሽኛል ነግረሽኛል እስኪ ጠይቃት እኔ ናት እንትናት ለምን ጠይቃት ከማን ጋር ነበርሽ ለምን አትላትም አልኳት ጠየቅኳት ነገረችኝ ከዛ ጋር ነበረች ጨረስን በጣም ነው የምታምናት በእናት እኔ ለራስ ብዬ ነው እንዴ ቅር ይልሻል እንዴ ሰላም እንኳን ቅር ይልሽ እኮ አይገባም ቅርማ አይደለም ሐሳቧ ስላልተሳካላት ነው ሐሳብሽ ምንድነው ለመለያየት ነው በጣም ምትገርሚ ነሽ አይደለም የሚገብ ቪዲዮን ታሳይክ ቪዲዮን ታሳይክ እኔማ አለኝ በርግ እንደው ብቻን አላሳይም እንደው እዚህ ጋር እኔ ውሸታም ከሆንኩ ማለት ነው እኔ ውሸታም ከሆንኩ እናታችን አለች እኛ ሶስታችን አራተኛ ሰው አለኝ ጨምርና እዚህ ጋር ነው ማሳይ እኔ ያኔ ውሸታም እኔ ደግሞ በተለያዩ ሰው መሰለ እንዴ ተሰሚኛለሽ እሷ ራሱ እየሰማሻት ነው ያለች በኮንፊደንስ ነው አሳይ ሁሉም ይምጣ ካለሽና ያለን ስለዚህ ቃል ያው እኔ በእንደዚህ አይነት መልኩ እየተጠቀምሽኝ አይደለም ቤተሰብም ጋር በእንደዚህ መልኩ አይነጋገርም ትክክል አይደለሽ በቃ ከሆነም ለሷ መንገር አለበዛው ሁለታችንን ቁጭ አርገሽኝ ለብቻ ይጠርቱ ልክ አይደል ይሄ ሁለታችን ማፋጠጥ ነው መጣቻ ባትመጣ እኮ ለብቻ ልታወሪ ነው እኮ ጥለሻ ቀድሜ ልንገር ብዬ ነው ልክ አይደለም ቃልዬ ልክ አይደለም ቪዲዮ ለምን አታሳይኝ አሳየዋለሁ አሳየኝ ታታችና ቪዲዮ አሳይኝ እንደ ምንወራችሁ የምትጃጃሉ በመዳኒያ ይሄ ደረቅ ማለት ቪዲዮ ፍራንክ ተደረገ የሚባለው ቃልዬ ምን አለው ብታምን አንዳንድ ጊዜ ሰው የሚል ከሚስት ውጭ ነው ዲና ናቁጨ ሰላም ወይራቲዮ ቢደረክ ቴንክ ዩ ሶ ማች ና ቴክ ፋይ አራን ያመኛታለሁ አሁን ነው ና ቴንክ ዩ ሰላም ወይኔ አሸማቀቀኝ ቃልዬ ድርግንድናሽ ደማች አደቃለሁ ቪዲዮ አለኛለሽ ቤተሰብ ለተሰበችው መንገድ ልክ አይደለም ገብቶሻል አንቺን ጠርታ ላንቺ ነው ለምን እንዲህ ከሆነ እንኳን እንዲያታርጊ እንዴት እሱ ላይ እንዲታርጊ ያለሽ መምከር ያለባት አንቺ ነው አሁን ለኔ ብትነግረኝ ራሱ አሁን ራስ ላንተ አይ ከፋኑ
እኔ እንጃ አላውቅም ብቻ እኔ እንደዛ ነው አልተቻለችም እንደ ትንሽ እንኳን አምኛታለሁ እያለ እንኳን ክርክሯን አላቆመችም እሱ ራሱ እንደምናታለሁ ምን አለ አንዳንድ ጊዜ ቅራለሽ በማለሽ አለኝ በማለሽ ያው እንግዲህ ተመልካቾቻችን ባልና ሚስቶች መጥፎ ፕራንክ አትስሩ እንደዚህ ያጋጫሉ እኔ እላችኋለሁ ኮሜንት ከዚህ ልስጣችሁ ኮሜንት ከዚህ ልስጣችሁ ምክንያቱም ኦዲየንሱ ኮሜንት ከማድረጉ በፊት እንደስጣችሁ እንደዚህ አይነት መጥፎ ፕራንክ አታርጉ ሰውን ጥርጣሬ ይፈጥራል ያጋጫል ተጠራጥራል ማለት ነው እኮ ተጠራጥራል ቪዲዮ እንዳላሰ ምን አለ መሰለሽ አሁን የሆነ ነገር ይከሰታል አይደለ ሲከሰትም ያን ሰው እዚህ ላይ ይቅርታ ምንድነው ቪዲዮ ነው ቆን አሳይ ቪዲዮ ያላተም ይለኛል አታሳይም እንዳይፈነክትሽ ብዬ ነው ስለማስ ያላተም አሳይ በላጥላት ያላት አሳይም እኔ እንደዚህ ያለው ሰው በድፍረት ወጥት ይሄው እያየህ ነው አይደል ከቤተሰብ ጋር ነው ጭራሽ 3 ምናምን ይሄው ላንቺ የሚያስብ ሰው አይደለ አስቤልህ እንዲህ እየሆነች ነው ካለች ቪዲዮን አውጣታ ግጥም እኔ እኮ ምናምን እቺ የሌለው ፌክናት እንግዲህ ውድ የወራቲው ቤተሰቦቻችን እኔና ቃልዬ ያው እንግዲህ ምንም ለማድረግ አንችልም ያው ጥሩ ነው አሁን ያስፈልጋቸዋል አትዘጋውም እኛ መግቢያ ስለሰማን ለማንኛውም ውድ ቤተሰቦቻችን ፕራንክ ነው ያረጉ አስበዋል እኔ አርገውኛል ብዬ አላምንም እኔ እንጃ አርገው ሊሆን ይችላል አላቀም ግን መጥፎ ፕራንክ ነው እንደዚህ አይነት ፕራንክ መጥፎ ፕራንክ ነው እንደ አይነት ችግር ደግሞ ከመጣ ከራሱ ከሰውየው ጋር መነጋገር ይመስለኛል በኔ እምነት ለምሳሌ ችግሩ ቤቲ ጋር ከሆነ ቤቲን ነው ማናገር ያለባት እንዲ ማድረግ አለብሽ ታይ ምናምን ጓደኛ እያስተካከለ መሄድ አለበት ብዬ አምናለሁኝ እኔ ግን የራሴን ማጣራት ላረግ ነበር አረ ከእንትን ከውይይቱ ከጨረሰና አየራ ግድ ነው የሆነ ነገር ማያስፈልግ ምናምን ካልኩ የሆነ ነገር ማያስፈልግ ወደ ቤታችን እንሄዳለን ከሆነ ሰዓት አይ የራስ ጉዳይ አንዳንዴ ራስ መነጋገር ያስፈልጋል ብዬ ስለማንኩኝ ነው እናት ነው ለማንኛውም እናንተ እንደጀመራችሁት ማን ይጀምራል ሁለታችሁም ጨርሱታል እናንተ እንግዲህ የወራቲው ቤተሰቦች እንወዳቸዋለን ይህን ቪዲዮ እስከመጨረሻው ስላያችሁት ከልብ እናመሰግናለን ሰብስክራይብ እንዳትሰድቧቸው እሺ ተዋቸው ትችላችኋል አላለም እንግዲህ የወራቲው ቤተሰቦቻችን በሌላ ቪዲዮ እስከምንገናኝ ቻው